ምንድነው የምታደርገው መሰለህ? እዚህ ላይ ትገባለህና የጋራ ዶት ኮም ብለህ ትጽፋለህ ማለት ነው። የጋራ ዶት ኮም ከዛ ደግሞ እዚህ ታች ላይ ትሄዳለህ 3800 የሚለውን ትመርጣለህ። ሶ ከዛ በኋላ እሱም ባይ ነው ካልኩ በኋላ እስኪ እኔ ምንድነው የሚያመጣልኝ? በጣም ጥሩ ሶ ወደዚህ ያመጣሃል። ሶ ወደዚህ ከገባክ በኋላ ምንድነው ያንተን ስም ትጽፋለህ ማለት ነው። የቢዝነስ ስም ስሙን ነግረኸኝ ነበር አይ ቲንክ ረሳኸው ግን ፎር ኤግዛምፕል ሊማ ሊሞ ከሆንክ ማለት ነው። ሊማ ሊሞ ምናምን ብትሆን እንደዛ በቃ ስሙን ትጽፋለህ እዚህ ቦታ ላይ ሊማ ሊሞ ቶር ካልክ ፎር ኤግዛምፕል እዚህ ጋር ዶት ኮም አለ ዶት ኢቲ አለ ዶት ማርኬት አለ ምናምን ነገር እና እዚህ ጋር ዶት ኮም ስላለ እዚህን ተው ሶ ያንተን ስም እዚህ ላይ ጻፈው ማለት ነው። ቢዝነስ ስሙን ማለት ነው። ሶ ምንድነው እዚህ ላይ የምትጽፈው ዩር ቢዝነስ ኔም ነው ማለት ነው። ዩር ቢዝነስ ኔሙን ትጽፋለህ ማለት ነው። ሶ እዚህ ቦታ ላይ ከዛ ሰርች ዶሜን ኔም ትላለህ ማለት ነው። ሶ ሰርች ዶሜን ኔም ካልክ በኋላ ይሄ ዶሜን ኔም ይሄ ስም ይገኛል ወይስ አይገኝም የሚል ነው። ሶ ከተገኘ ዩዝ ዚስ ዶሜን ትላለህ ማለት ነው። ሶ ዩዝ ዚስ ዶሜን ትላለህ። ሶ አሁን ክፍያ ለመክፈል ነው ወደ እንትን እያልኩ ያለው ሶ ዌብ ሆስቲንግ ምናምን ይለኛል። ከዛ ከስተመር ዲቴልስ ሶ ከዚህ በፊት አካውንት ስለሌለኝ አካውንት ክሬት ማድረግ ይኖርብኛል። ሶ አካውንቱን ክሬት ለማድረግ እዚህ ላይ ስሜን እጽፋለሁ። ኢሜል ከዛ ፓስወርድ ኢፖን ፎን ነምበር እና የፓስወርድ ማለት ነው። እነኚህ አራቱ ነገሮችን እጽፋለሁ። ከዛ በኋላ ምንድነው ፕሌስ ኦርደር ኤንድ ክሬት አካውንት እላለሁ ማለት ነው። ፕሌስ ኦርደር ኤንድ ክሬት አካውንት እላለሁ። ሶ ከዛ በኋላ ምንድነው ኦርደሩን ፕሌስ ያደርግልኛል። ኦርደሩን ፕሌስ ካደረግልኝ በኋላ ምንድነው የማደርገው? የጋራ ሰፖርት አለ ፔጅ ላሳይህ እስኪ አንድ ላይ ተመልሼ ወይም ደግሞ ፔይመንት ፔጅ ይኖርሃል ማለት የሚያሳይ ነገር ይኖራል። ላይክ እንደዚህ ነገር ፔይ አድርግ ብለው ማለት ነው። እና እዛ ፔይመንት ፔጅ ላይ የሲቢ አካውንት አለ የንግድ ባንክ አካውንት እና የቴሌብር አካውንት አለ እና ሶ በዛ አካውንት ታስገባለህ ማለት ነው። ያንን ካስገባክ በኋላ ለነሱ ቻት ኦን ቴሌግራም ብለህ ክሊክ ታደርጋለህ። ከዛ ሶ ምንድነው ፕራይስ ሃው ማች ዳዝ አይ ሃቭ ፔይድ ከፍያለሁ ትላለህ ማለት ነው። ሶ ከፍያለሁ ብለህ ወደ ቴሌግራም ትገባለህ። እስኪ እየሰራ አይደለም መሰለኝ። ሶ ቻት ኦን ቴሌግራም ብለህ ያደርጋሉ ይኸውልህ እዚህ ቦታ ላይ ቻት ኦን ቴሌግራም ለምንድነው የማይሰራው? እሺ ኤኒዌይስ አይ ቲንክ ለምን ኤምቢ እያለ አልገባኝም። ኤኒዌይስ ግን ወደ ቴሌግራም ትሄዳለህ እና ቴሌግራም ትገባለህ። ሶ ሊንኩን እልክልሃለሁ ይሄንን የጋራ ሆስት ሰፖርት የሚል አለ። ሶ ይሄንን ሊንክ እልክልሃለሁ። ሶ ይሄንን ሊንክ የጋራ ሰፖርት ሶ ኤኒ ሊንክ ላይ ከእነሱ ጋር ታወራለህ ማለት ነው። ሶ እነሱ ጋር ምን ብለህ ነው የምታወራው? ሶ ለነሱ የምታስገባው ምንድነው? አይ ሃቭ ፔይድ ፎር እንትኑ ዶሜን ኔሙን ትጽፋለህ ማለት ነው። ልክ እንደ ሊማ ሊሞ ምናምን ብለህ ከዛ ዶት ኮም እንደምትል ማለት ነው። ኦን ኢሜል ያንተን ኢሜል ትጽፋለህ ኢሜል ኦፍ ብለህ ያንን ኢሜል ትጽፋለህ ማለት ነው። የገዛህበት ኢሜሉን ማለት ነው። ከዛ ፒክቸር አንድ ስክሪንሹት ወስደህ አልነበረክም መጀመሪያ ላይ ይሄ ማነው የፔመንት ስክሪንሹት ማለት ነው። ፔመንቱን ከከፈልክ በኋላ እዚህ ላይ ገብተህ ፔመንት ስክሪንሹቱን ትልክላቸዋለህ። ከዛ ደግሞ እነሱ አፕሩቭ ያደርጉልሃል ሜይቢ በ10 ደቂቃ ውስጥ ምናምን ነገር ከዛ ታሳውቀኛለህ። አንድ ነገር ስትቸገር ደግሞ ለኔ ደውልልኝና እናወራበት